ተጫዋቾችን በማምረት የሚታወቀው የስፔኑ ክለብ አካዳሚ ላማሲያ እንደበፊቱም ባይሆን አሁንም ቢሆን ትልልቅ ተጫዋቾችን ወይም የአካዳሚ ውጤት የሆኑ ተጫዋቾችን እያፈረተ ነው የሚገኘው። ላማሲያ እንግዲህ በአሁኑ ወይም በዘንድሮ ሲዝን እጅግ በጣም ከላማሲያ ውጤቶች ከተገኘው ላሚን ያማል ላይ ትኩረት አድርገን አጠቃላይ የባርሴሎናን የአካዳሚ ተጫዋቾች እጅግ ተጠርተው የማያልቁ ስመጥር ከዋክብቶችን የምናነሳሳ ነው የሚሆነው። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ነው የምንጠይቀው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ ከወዲሁ እናሳስባለን። በባርሴሎና እንግዲህ ከቀደም ባለው ጊዜ በተለይ ተጫዋቾችን በመግዛት የማይታወቅ ክለብ ነው። በፍጹም ትልልቅ ተጫዋቾች ላይ ደሞዝ እያወጣ የሚገዛ ሳይሆን ትንንሽ ገና ከአካዳሚው ጀምሮ በ9 በ8 ዓመታቸው በአካዳሚ ላይ የሰራ እድሜያቸው ከፍ ሲል ለባርሴሎና ዋናው ቡድን በማሳደግ ብዙም ሳይቸገሩ ተመሳሳይ አይዴንቲቲ በታችኛውና በባርሴሎና ቢ እና በዋናው ባርሴሎና መካከል ያለው ልዩነት እጅግ በጣም ባጫወትና በእንትን እየጠበበ ስለሆነ ልዩነቱ ወይም ተመሳሳይ በሚባል ደረጃ ስለሆነ ወደ ዋናው ቡድን ከታችኛው ቡድን እያደጉ ሲመጡ ያሉ ተጫዋቾች ብዙም አይቸገሩም። ከዚህ ቤት እጅግ በጣም ስመጥር የሆኑ ተጫዋቾችን ከላማሲያ ለዓለም አበርክቷል። ባርሴሎና እንግዲህ በተለይ ስፔናዊ ተጫዋቾች ይበዛሉ። እንግዲህ በላማሲያ ያጫወታቸው እጅግ በጣም ደቃቅ ተጫዋቾች ናቸው። ከኳስ ጋር ሲሆኑ ግን ኳስ ለማስጣልም ሆነ ለመንጠቅ የማይታሰብ አይነት ተጫዋቾች ናቸው። ከዚህ ቤት እንግዲህ እንደ ሁሉም ሰው የሚያውቃቸው የሚባል ደረጃ ከላማሲያ የወጡ ተጫዋቾች እንደነ ዣቪ፣ ኢኔስታ፣ ካርሎስ ፒዮል፣ ሰርጂዮ ቡስኬት፣ ቪክቶር ቫልዴስ፣ ጀራርድ ፒኬ እንዲሁም እንግዲህ ሊዮኔል ሜሲ ሳይቀር ከዚሁ ከላማሲያ የወጣ እንደሆነ ይታወቃል። ላማሲያ እንግዲህ እጅግ በጣም ሰፊ የሚባል የአካዳሚ ነው። ተጫዋቾችን እጅግ በጣም በድንቅ ታለንት አሳድጎ ወደ ዋናው ቡድን ለባርሴሎና እንዲሁም ለዓለም እግር ኳስ እጅግ በጣም ድንቅ ስራን የሚሰራ አንድ የእግር ኳስ መሰረት የሆነ የተጫዋቾች አካዳሚ ነው። የባርሴሎና አካዳሚ ነው በተለየ መንገድ። በዚህኛው መንገድ ግን ባርሴሎና አሁን ላይ የተቸገረ የመጣ ክለብ እንደሆነ ያለፉትን 4-5 ዓመታት መመልከት ይቻላል። ከታችኛው ቡድን የሚያርጉ ተጫዋቾች ሲቀንሱ ባርሴሎና ለተጫዋቾች ገንዘብ ወጪ በሚያደርግ ሰዓት ምንም እንኳን የቀድሞው ባለስልጣን የባርሴሎና ባለስልጣን ከሙስና ጋርም እንዲሁም ገንዘብን ካላግባብ በመጠቀም ጋር ችግሩን ክለቡን አሁን ድረስም ቢሆን ችግር ላይ ቢከቱትም ቀደም ባለው ጊዜ ቢሆን ግን ተጫዋቾችን ወደ ውጭ ብዙ ወጥቶ የማይገዛ ክለብ በመሆኑ ብቻ የማይቸገር ሊሆን ይችል ነበር። አሁን ላይ ግን ከላማሲያ የሚወጡ ተጫዋቾች ቁጥራቸው በጣም አንሷል እና ወይም እንግዲህ በጣም በአመት 1 ወይም 2 ተጫዋቾችን የሚያሳድግ አሰልጣኝ ነው የነበራቸው። እንግዲህ ዣቪ ከመጣ በኋላ ግን ወደ ድሮ የተመለሰ የሚመስል ባርሳ እየተመለከትን ነው የምንገኘው። ከታችኛው ከባርሴሎና ቢ ወይም ከላማሲያ አካዳሚ በርከት ያሉ ወጣት ተጫዋቾችን እያሳደገ በታለንትም እንግዲህ ለባርሴሎና ጫወትም ይሆናሉ ተብሎ የሚታሰቡ ተጫዋቾችን እያሳደገ ነው የሚገኘው ዣቪ። ከዚህ ውስጥ እንግዲህ በባለፈው አመት ግማሽ ላይ ያሳደገው ላሚን ያማል በሰሞኑ እንቅስቃሴው እጅግ የሰዎችን ትኩረት ሁሉ ስቧል። እንግዲህ ገና በ15 አመቱ ነው ወደ ባርሴሎና ዋናው ቡድን ያደገው። በባለፈው አመትም ተቀይሮ በመግባት ለ10 እና ከዛ በታች ላነሱ ደቂቃዎች ሲጫወት ተመልክተናል። በርግጥ ነገር ግን ያን ያክልም ገና በ15 አመቱ ለባርሴሎና በመጫወቱ ብቻ ሪከርድ ያዘ ምናምን ተብሎ ተወራ እንጂ እንደዚህ አይነት ታለንት እንዳለው በቅጡ የተረዳ ሰው አልነበረም። በዘንድሮ ሲዝን ግን በተለይ የላሚን ያማል እጅግ በጣም መሰረታዊ ጨዋታ ከተባለ ብዙዎች ላይ መለከቱት ይችላሉ የጆዋን ካምበር የዋንጫ ጨዋታ ላይ ከቶተንሃም ጋር ባርሴሎና ባለፈው ተጫውቶ ነበር። እንግዲህ እንደ ፕሪሲዝን የሚጠቀሙበት ነገር ግን ዋንጫ ያለው ጨዋታ በመጠኑ ዋንጫው ያን ያክል ትኩረት የማይስብ ነገር ግን ገቢ ለማግኘትና ክለቦች እንደ ፕሪሲዝን ወይም እንግዲህ ዋና ጨዋታ ከማድረጋቸው በፊት እንደ ልምምድ የሚመለከቱ ጨዋታ ነበር ከቶተንሃም ጋር ያደረጉትና ከ80 ደቂቃ በኋላ ተቀይሮ ገብቶ ምን አይነት ድንቅ እንቅስቃሴ እንዳሳየ መቼም የተመለከተ ሰው ማስታወስ ይችላል ወይም ወደ
ድጋሚ ጨዋታው መመልከት የላሚን ያማልን እንቅስቃሴዎች ማየት ተገቢ ነው ብዬ አምናለሁኝ። በግሌ በጣም ድንቅ እንቅስቃሴ ነው ያደረገውና እስከ 83 ደቂቃ ድረስ ባርሴሎና ሆላንድ እየተመራ ነበርና በጣም ተቸግሮ ነበር ባርሴሎና ድሎችን ለመፍጠርም በጨዋታ ረገድም ጨዋታውን ተቆጣጥሮ ለመጫወት እጅግ በጣም በተቸገረበት አጋጣሚ የ16 አመቱ እንግዲህ በቅርቡ ነው 16 አመት የሆነው ላሚን ያማል ወደ ሜዳ ገባና እንግዲህ ራፊና ቀይሮ ነው የገባው። በራፊና መስመር ከቀኝ መስመር እየተነሳ ድሪብል እያደረገ ወደ መሃል ሴንተር አድርጎ በተለይ ወደ ጎል ይሞክራል፣ ኳሶችን ያሻማል። እጅግ በጣም የ16 አመት ተጫዋች በማይመስል መልኩ ከኳስ ውጪ የሆነ አጋጣሚ እንደውም የቶተናሙን ተጫዋች የሸወደበት መንገድ እጅግ በጣም ትኩረት የሚስብ ነበር። ድንቅ እንቅስቃሴ ከማሳየቱን በዘለለ እንግዲህ አንድ አሲስትና 2/3 አሲስት ወይም እሱ ሰጥቷቸው ሌላኛው ተጫዋች ነክቷቸው ጎል የገቡ ኳሶችን በማድረግ ባርሴሎና 4-2 እንዲያሸንፍ እንግዲህ ከ10 ደቂቃ ባነሰ ጊዜ ውስጥ ለ3 ጎሎች መቆጠር መንስኤ ሆኖ ወይም እንደመነሻ ሆኖ ባርሴሎና ያን ጨዋታ 4-2 እንዳሸነፈ የሚታወስ ነው። የዛን ጨዋታ ላይ የተመለከቱት ላሚን ያማልን ከዚያ በኋላ ግን ሌላ ጨዋታዎች ላይ ወይም የላሊጋ ጨዋታዎች ላይ እድል ይሰጣል በማለት በሊጉ በመጀመሪያ ጨዋታ ላይ እንደ አንዳንድ አጋጣሚዎች መጥፎም ሊሆኑ ይችላሉ። ለአንዳንድ ተጫዋቾች ደግሞ ጥሩ ሁኔታዎችን ወይም አጋጣሚዎችን ይዘው ይመጣሉ። በመጀመሪያው ጨዋታ ላይ ነበር እንግዲህ ራፊና ቀይ ካርድ በመለከቱ ምክንያት በቀጣይ ጨዋታዎች ላይ ወይም ያለፉትን ሁለት ጨዋታዎች በሁለተኛና በሶስተኛ ሳምንት የስፔን ላሊጋ ጨዋታዎች ላይ ቋሚ ሆኖ ወይም ራፊና በቀይ ካርድ በቅጣት ምክንያት ስላልነበረ ቋሚ ሆኖ ወደ ሜዳ ገባ። ሜዳ ላይም ሲገባ እንግዲህ ምን አይነት ድንቅ ተጫዋች እንደሆነ ያሳየን ይመስላል። ያለፉትን ሁለት ጨዋታዎች በባለፈው ጨዋታ በተለይ በቪላሪያል ጨዋታ ላይ የቡድኑ አጋሩ ፍራንክ ዲዮንግ ባይኖር ኖሮ የጨዋታው ማን ኦፍ ዘ ማች ምንም ጥያቄ የለውም እሱ ነበር። ነገር ግን ፍራንክ ዲዮንግም በባርሴሎና እጅግ በጣም ድንቅ እንቅስቃሴ እያሳየ ያለ በቃ ከነዣቪና ኢኒስታ በኋላ የባርሴሎና ድንቅ አማካኝ የተገኘበት በባጫወት ዘንድ ከሁለቱም የተለየ ነው። በእርግጥ በጥልቀት ወደ ኋላ በመመለስ ቡድኑን ወደ ኦፌንሲቭ ሚድፊልዶቹ ላይ ኳስ ይዞ በመጠጋት በኩል እጅግ በጣም የተዋጣለት አማካኝ ይሄ ሆላንዳዊ አማካኝ ከአያክስ የተገኘ ሌላኛው ለባርሴሎና ጨዋታ ወይም ለባርሴሎና የሚሆን ተጫዋች ነው ታስቦ ወደ ባርሴሎና የመጣ ተጫዋች ነው። እንግዲህ እንደሚሆንም ያረጋገጠ እጅግ በጣም ድንቅ አማካይ መሆኑን ደግሞ ደጋግሞ ያሳየ የአማካይ ስፍራ ተጫዋች ነው። ዲዮንግ በብዙ መረጋጋቶች አልነበሩትም። ዣቪ ከመጣ በኋላ ግን የቡድኑ ወሳኝ ተጫዋች ሆኖ በባርሴሎና እዚሁ እንዲቀጥል የተደረገበት መንገድ ትክክል እንደሆነ እያሳየ ነው የሚገኘው። ባለፈው ዓመትም እንግዲህ በሊጉ ሻምፒዮን ሲሆኑ የፍራንኪ ዲዮንግ ሚና የማይረሳ ነው። በዘንድሮም እንደቀጠለ ነው። ላሚን ያማል ግን በባለፈው ሁለት አንግል ገጭቶበታል። እንግዲህ የ16 አመት ተጫዋች 16 አመቱ ነው ገና በባርሴሎና ይህንን ያደረገ ተጫዋች ላሚን ያማል ብቻ ነው። በ16 አመቱ ወይም በ15 አመቱ ለባርሴሎና ለዋናው ቡድን በመጫወት እነ ሊዮኔል ሜሲ ይሄን አላደረጉትም። እንደነ ዣቪ ኢኒስታ ይሄንን በፍጹም አላደረጉትም። ላሚን ያማል ግን በአጫወት ለየት ያለ ተጫዋች ነው። ይሄንን አድርጎታል። ከመስመር እየተነሳ ድሪብል እያደረገ ክሮስ የሚያደርግ በጣም ሰብሮ በመግባት ደግሞ ወደ ጎሎች ሹት የሚያደርግ በባለፈው ጨዋታ ላይ እንግዲህ ሁለት አንግል ገጭቶበታል። አንዱ አንግል የተገጨው እንግዲህ ተመልሶ ጎል መቆጠሩ የሚታወቅ ነው። እንግዲህ አመታቱም ለየት ያለ ይሆን የበሰለ አይነት ተጫዋች የሚመስል ክሮስ የሚያደርግበት ተጫዋቾችን ድሪብል እያደረገ የሚያጥፍበት መንገድ እጅግ በጣም የተለየ ታለንት እንዳለው መመልከት ይቻላል ላሚን ያማል። ሌሎችም ተጫዋቾች እንግዲህ ከሱ ጋር በመሆን የባርሴሎና አካዳሚ አሁንም ቢሆን ትልልቅ ተጫዋቾችን ማውጣት እንዳላቆመ በማሳያ መጥቀስ ይቻላል። ከዚህ በፊት እንግዲህ አንድ ብሔራዊ ቡድን ውጤታማ እንዲሆን ወይ ሊጉ ውጤታማ ሊሆን ይችላል ወይ የአካዳሚ ተጫዋቾችን መጀመሪያ ደረጃ የአካዳሚ ተጫዋቾችን ማፍራት አንድ ብሔራዊ ቡድን ስኬታማ እንዲሆን ወይም እንግዲህ ዓለምን እንዲቆጣጠር የሚያስችለው የስፔን ብሔራዊ ቡድን እንግዲህ በዚህኛው መንገድ በጣም የተቸገረ ብሔራዊ ቡድን እንደሆነ ይታወቃል። ከ1964 በኋላ የአውሮፓ ቻምፒዮን ሲሆን በ2008 ከባርሴሎና የወጡ ተጫዋቾች ቁጥራቸው ቀላል አይደለም። ወይም ከምርጥ 11 ውስጥ 8-9 ተጫዋች በሚባል ደረጃ
ከባርሴሎና አካዳሚ ወጡ። እንዲሁም በባርሴሎና ዋናው ቡድን ውስጥ ተጽዕኖአቸው ከፍ ያለ ተጫዋቾች እንደነበሩ ማስታወስ ይቻላል። እንደነ ዣቪ፣ ኢኒየስታ ድጋሚ እንግዲህ እነ ሰርጆ ቡስኬት፣ ቪክቶር ቫልዴዝ፣ ጀራርድ ፒኬ በጣም ብዙዎቹ ዴቪድ ቪላ እነዚህ ተጫዋቾች ከባርሴሎና የባርሴሎና ቡድን ስኬታማነትንም በዛ ሰዓት እንግዲህ ከ2008 እስከ 2014 ወይም 13 አካባቢ እንግዲህ እጅግ በጣም ዓለምን የተቆጣጠረው ባርሴሎና ነበር በዛ ሰዓት የነበረው። የአውሮፓ ቻምፒዮንስ ሊጎችን ደግሞ ደጋግሞ ያነሳው እንዲሁም የላሊጋ ክብሮችን እንዲሁ በቀላሉ የሚያሸንፍበት ተጋጣሚዎች ባርሴሎና ሲባል ገና እጅግ በጣም ግዙፍ ስም የነበረው ባርሴሎና እንዲሁም በስፔንም ያንኑ ደግሞታልና እንደውም ከአለ ሊዮኔል ሜሲ ባርሴሎና የአውሮፓ ቻምፒዮን ሆነ፣ የዓለም ዋንጫን በ2010 ቻምፒዮን ሆነ፣ በድጋሚ 2012 ላይ የአውሮፓ ቻምፒዮን ሆነ ተብሎ እስከመዘገብ ድረስ የተደረሰበት ያ ቡድን የባርሴሎና የአካዳሚ ውጤት ወይም የላማሲያ ውጤት እንደሆነ በግልጽ የሚያሳይ ነው። እንግዲህ ስፔን በታሪኳ ከ1964 በኋላ በ2008 የአውሮፓ ቻምፒዮን ስትሆን በድጋሚ የ2010 የዓለም ዋንጫ ስታሸንፍ እንዲሁም በድጋሚ የአውሮፓዋን ዋንጫ በ2012 በተደጋጋሚ የማያቋርጥ የበላይነት በአውሮፓና በዓለም ላይ ሲኖራት ስፔን የባርሴሎና አካዳሚ ተጫዋቾች ውጤት እጅግ በጣም የላቀ ነበር። በዚህም ደረጃ እንግዲህ ስማቸውን ቀደም ብዬ እንደጠራኋቸው እነዚህ ተጫዋቾች በየጨዋታው ላይ የሚያሳዩት አቋም እና በባርሴሎናም የነበራቸው ስም ስፔንንም ስኬታማ እንዳደረጋት መመልከት ይቻላል። በዚህኛው መንገድ ግን እንደው ምናልባት ወደ ሁሉም እግር ኳስ እንግዲህ በተፈጥሮ የውጤታችንና እንግዲህ የአቅማችን ልዩነት እንጂ ተመሳሳይ አካሄድ መሄድ ይቻላል። እንግዲህ በአንድ ሊግ ቀደም ብዬ እንዳነሳሁት አንድ ብሔራዊ ቡድን ውጤታማ እንዲሆን ከተፈለገ አካዳሚ ላይ መሰራት እንዳለበት በጣም ግልጽ ነው። አካዳሚ ላይ ሲሰራ እንግዲህ ተጫዋቾች ይፈራሉ። ገና እድሜያቸው ትንሽ እግር ኳስ ከትንንሽነት እድሜ ከትንንሽ ጀምሮ ሲሰራ እንዴት ስኬታማ መሆን እንደሚቻል በባርሴሎና ብቻ ሳይሆን በሀገራችንም ትንሽ ክለቦች መመልከት ይቻላል። ከዚህ በፊት ያደረጉት ነገር ስላለ በዚህኛው መንገድ ግን ከታችኛው ዲቪዥን ጀምሮ ወደ ዋናው ቡድን ክለቦች የራሳቸው አካዳሚ ኖሯቸው ከመንግስትም ድጋፍ ተደርጎላቸው እጅግ በጣም ትንንሽ ወጣት ወይም በጣም ገና በታዳጊነታቸው ተጫዋቾችን ወደ ቡድናቸው በመውሰድ ለራሳቸውም ለሀገራቸውም የሚጠቅሙ ተጫዋቾችን ማፍራት ይቻላል። ልክ እንደ ባርሴሎና ሁሉ ባርሴሎና ከዚህ በኋላ እንግዲህ ከ2012 በኋላ ስፔን ስኬታማ መሆን አልቻለችም። በእርግጥ በርካታ ተጫዋቾች አሉ፣ ነገር ግን ባርሴሎናም ቢሆን የከሰመ ይመስል ነበር። ተጫዋቾችን የሚገዛ ለተጫዋቾች ወጪ የሚያወጣ ክለብ እየሆነ ሲመጣ ባርሴሎና ራሱ ብቻ ሳይሆን የተጎዳው ስፔንም በሀገር ደረጃ እንደተጎዳች መመልከት ይቻላል። ምክንያቱም ከዚያ በኋላ እንግዲህ በአውሮፓም ሆነ በዓለም ዋንጫ ስኬታማ መሆን አልቻለችም። በባርሴሎናም ቢሆን በ2015-16 የአውሮፓ ቻምፒዮንስ ሊግን ከበላ በኋላ እንግዲህ ወይም ካሳካ በኋላ ከዚያ ወዲህ እንግዲህ ያለፉትን 8 ዓመታት የአውሮፓ ቻምፒዮንስ ሊግን ማንሳት አልቻለም። የዝውውር የዝውውር መስኮቶችን እየጠበቀ ትልልቅ ተጫዋቾች ሊሆኑ ይችላሉ በጣም ገዘፍ ያሉ ገንዘቦችን በማውጣት የሚያዘዋውር ክለብ ሆኗል። እንደነ ኩቲንሆ ያውም ያልተሳካ ዝውውሮች በሚባል ደረጃ እንደነ ደምበሌ፣ ግሬዝማን እጅግ በጣም ብዙ ያወጣባቸው ለሶስቱ ተጫዋቾች ብቻ ከ300 ሚሊዮን ዩሮ በላይ ያወጣባቸው ተጫዋቾች ናቸው። ባርሴሎና በታሪኩ በእንደዚህ አይነት ደረጃ ከዛ በፊት ስኬታማ በሚሆንባቸው አመታቶች ሲያወጣ አልተመለከትነውም። እንግዲህ የአካዳሚው በተወሰነ መንገድ መቀዛቀዝ እንደነበረ ያለፉትን አመታት ወይም የአካዳሚ ተጫዋቾች ወደ ዋናው ቡድን ማሳደግ ላይ የተቀዛቀዘ አሰራር እንደነበረ መመልከት ይቻላል። በአሁኑ ግን ዣቪ ከመጣ በኋላ የተመለሰ ይመስል መልኩ በርከት ያሉ ተጫዋቾች ወደ ባርሴሎና ዋናው ቡድን እየተመለሱና ለባርሴሎናም ያጫወት መንገድ ቀድሞ ስለሚያውቁት ቤታቸውን ዋናው ቡድን ላይ ሲመጡም ስለማይቸገሩ ወደ ዋናው ቡድን በመምጣት በቀላሉ ዋና አሰላለፍ ውስጥ በመግባት የራሳቸው የሆነ ቀለም ያላቸው ስፔናዊ ተጫዋቾች እንዲሁም ላሚን ያማል አይነት ደግሞ በሞሮኮም ነው እንግዲህ ለሞሮኮም የመጫወት እድል አለው እንዲሁም ስፔናዊ ነው። እንደውም በዚህ ጉዳይ ላይ ባረፈው ዣቪ ተጠይቆ
ለስፔን ቢጫወት ደስ ይለኛል እንግዲህ እንደ ሀገርም ለነገር ግን እሱ የሚመርጠውን የሱ ውሳኔ ነው ሲል መደመጡ የሚታወስ ነው። አባቱም እንዲሁ የላሚን ያማል አስተያየት ሰጥቶ ነበር። ሞሮኮን ቢመርጥ እንግዲህ በጣም ወደዋለሁኝ፣ ስፔንን ቢወድ እንግዲህ ቢመርጥም ወደዋለሁኝ ምክንያቱም ልጄ ነው ሲል ነው የተደመጠው የላሚን ያማል አባት። እንግዲህ ከሞሮኮም መጫወት እድል አለው በእርግጥ ለስፔንም የመጫወት በሁለቱም መንገድ የተጫዋቹ ውሳኔ እንጂ የግለሰቦች አይደለም። እዚህ ላይ ላሚን ያማል ግን በባርሴሎና ወደፊት እጅግ በጣም የሚደምቅ ተጫዋች እንደሆነ መመልከት ይቻላል። ክቡራትና ክቡራን ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን እየጠየቁኝ የባርሴሎና